ሉላ የእህቷ ጉዳይ እያስጨነቃት ነው። ሉላ እህቴ ምን ሆና ነው? ምንድነው ግን እየሆነች ያለችው? ቆይ እዚህ ቤት ምንድነው እየተካሄደ ያለው? እዚህ ቤት እየሆነ ያለው ነገር እየገባኝ አይደለም። አሁን ተስተካከለ ስለው አሁን በዚህ በጎን በኩል ደግሞ ክፍተት ይኖራል። አሁን ደግሞ ይሄ ቅንጅርት ደግሞ ያደረገው ነገር ቤተሰቡን እንዳለ ሊበጠብጠው ነው። አሁን ሳሚ ተናዷል። ምን ማድረግ እንዳለብኝ ራሱ አላቅም። ሳሚን በምን መልኩ ማጽናናትና በምን መልኩ ማረጋጋት እንዳለብኝም አላቅም። ግራ ተጋባው። እህቴም በሯን ዘግታ እኔን መስማት አይደለም ሰውን ማናገር አትፈልግም። ሱራፌልም እንኳን እዚህ የለም። በምን ምክንያት እየሆኑ እንደሆነ ምን እንደዚህ እያደረጋቸው እንደሆነ እየገባኝ አይደለም። እሱም ስልኩን አያነሳ ስደውልለት፣ ቆይ ከማን ጋራ ምን መነጋገርና መመካከር እንዳለብኝ እንኳን አላቅም። ምን አይነት ግራ የሚያጋባ ነገር ነው እየገጠመኝ ያለው። ቆይ ቅንጅርት እያመን ነው በዚህ ልክ እንዴት ይከዳናል? በማለት እጅግ ትናደዳለች። ሳሚ የቅንጅርት መዋሸት የቅንጅርት ከሉሲ ጋራና ከሮቤል ጋራ ተባብሯል በማለት አሁን ላይ ሳሚ እያመነታ ነው። እኔን እየገደለኝ እየቀበረኝ ነው ለካ ወንድሜ ጓደኛዬ እያለኝ ከአጠገቤ የሚቀርበኝ የነበረው ለካ ለዚህ ነው ወይ በማለት እጅግ ተናዶ ያወራ ጀመር። ቅንጅርት እውነቴን ነው ምልህ ሁሉን ነገር ካጣራሁኝ በኋላ እኔ ያጠፋሃለሁኝ። የእውነት የሮቤል ተባባሪ ከሆንክ ልክ ከዚህ በፊት የሮቤል ተባባሪ ሆነህ ሱራፌልን ልትጎዳው እንደነበረና ቤዛንም ልትጎዳት እንደነበረ አውቃለሁ። ግን አሁን ላይ እኔን በነሱ አይን የምታየኝ ከሆነ ሳትቀድመኝ እኔ ቀድመሃለሁ፣ እህቴን ደግሞ እኔ ያሸሻታለሁ በማለት ሳሚ ብቻውን ያወራ ጀመር። ቅንጅርት ከቤት ወጥቶ እንዳተባረረ እየተንደረደረ ሄዶ ሉሲን ያገኛታል። ሉሲን አንቺ የተረገምሽ እንዴት አደርግኛለሽ በማለት እሷ ላይ ሲጮህ፣ ባክን ተረጋጋ፣ ምን ትጮሃለህ? እኔ ማቀው ነገር የለም፣ ስለምንም አላቅም። ስለዚህ ዝም ብለህ አትጮህ፣ ምናልባት ሮቤል ሊሆን ይችላል እየነገረው ስትለው፣ ቆይ አልገባኝም፣ ምንድን ነው የሆናችሁት እናንቺ? ለምን ሮቤልን ለሮቤል ነገርሽው የኔን ከእጅ ጋር መስራት? ምክንያቱም መጀመሪያም ሀሳቡን እያመጣልኝ እሱ ነበረ። ግን አሁን ደግሞ የሚገርመው ነገር ሁሉን ነገር ካገኘና ካስተካከለ በኋላ እኔን ራሱ ክዶኛል። እኔንም ከቤት አስወጥቶኛል። ከቤተሰቦቼ ሁሉ አርቆኛል። አሁን ላይ ማንም ሰው የለኝም። እንደምታየኝ ይኸው ጎዳና ላይ ነው ያለሁት በማለት ቆይ አልገባኝም፣ ምንድን ነው ሳሚን አሁን ላይ ያስፈታው ማን እንደሆነ ግራ ሲያጋባው፣ ሚስጥር ዝርዝሩን ባትነግረውም እንኳን ሉሲ ሂዳ እንደመሰከረችና እንደነገረች ያው መርማሪ ፖሊሱ ለሉላ እንደነገራት ስትነግረው ግራ ይጋባል። ቆይ ሉሲ ለምን እኔ ልታስፈታኝ ቻለች? የሆነማ የማላቀው ሴራ ይኖራል በማለት አሁን ላይ ሳሚ ግራ ተጋብቷል። እሱ ከስር መፈታቱ ያለምንም ምስክር ምንም ሳይፈረድበት በዋስ መውጣት እንደቻለ ሲያስበው የሉሲ እንዴት ልታስፈታኝ ቻለ በማለት ራሱን እያወዛገበ ግራ ተጋብቷል። ምን እየተካሄደ እንደሆነ ባላቀውም ግን በዚህ ልክ እንደዚህ ይሆናል ብዬ አስቤ አላቅም። የእውነት አሁን ጎደሎ የሞላ በቃ እህቴ ታከመች ብዬ ደስታዬን ሳልጨርስ እህቴ እንኳን ሂጄ እንኳን እግዚአብሔር ማረሽ ብዬ እንኳን ሳላመሰግናት ደግሞ እንደዚህ አይነት ችግር ተፈጠረ። ምን የሚገርምና የሚደንቅ ጉድ ነው እዚህ ጉድ እየሄደ ያለው የኛ ቤተሰብ ነገር ግራ ጋብቶኛል። ለምን እንደዚህ እንደሆነ ራሱ ግራ ገብቶኛል በማለት እሱም በጥየቃ ራሱን ይወጥራል። የቤዛ ነገር በራ ለመክፈቷ ቤዛ ሱራፌል ስልክ አለማንሳቱና በዛ አካባቢ ያለመገኘቱ ግራ ቢያጋባቸውም ሱራፌል አሁን ላይ ምናልባት በእስር ቤት ሊሆን ይችላል፣ እድሜ ልክ ፍርድ ሊፈረድበትም ይችላል። ይህንን ግን ያወቀና የተረዳ የለም። ሮቤል ለምን ሎሚ ቀረች ቆየች እኮ እያለ ይንጓለላል። ስልኳን ሲደውል ስልኳ እንኳን አይነሳም። ቆይ እነዚህ የተረገሙ ምናልባት ይዘዋት ይሆን እንዴ በማለት አሁንም ስልኳን ደጋግሞ ይሞክረዋል። ሱራፌል እዛ ጋር ይድረሱልኝ ጩኸት ያሰማል። ሎሚ ደግሞ ራሷን ስታ ወድቃለች። መንገድ ላይ
ኮረኮንች ድንጋይ ላይ ስለነበር እየወደቀችው ወይኔ ጉዴ ፈላ በቃ ሞታለች ማለት ነው። ቀሪ ዘመን አሁን እስር ቤት ነው የሚሆነው ማለት ነው። ይህ ሁሉ ያንቺ ሴራ ነው እኮ እንደዚህ ያደረገኝ ቤዛን፣ ይህ ሁሉ ነገር አይደርስብኝም ነበር ከመጀመሪያው። ቤዛ እውነቱን አውቃ ቢሆን ኑሮ እያማከርኳት ተነጋግረን ጨርሰን ሂደን ቢሆን ኑሮ ይሄ ነገር ሁሉ አይፈጠርብኝም ነበረ። ምናልባት ይሄ ሁሉ የቤዛ ሀዘን የቤዛ እንባ ሊሆን ይችላል። ፍጻሜ እንደዚህ ሊሆን ነው በእስር ቤት ማለት ነው። የሚያሳዝንና የሚደንቅ ነው በማለት ብቻውን መንገድ ላይ ቁጭ ብሎ ያለቅሳል ሱራፌል። ቆይ ግን አሁን ሱራፌልን እሺ የት ብለን ነው የምንፈልገው? ሉላ ምናልባት ችግራቸውን ልናነጋግራቸው ይገባል። ምናልባት ባለፈ ጊዜ አንድ ሰሞን ቤዛን ሳያማክራት እየሄደ የነ ሮቤልን ሰራተኛ ያገኝ ነበረ። ምናልባት በእሷ በኩል የሆነ ሴራ ሳይሴራ አይቀርም በማለት ለሉላ ይነግራታል። እውነትህን ነው፣ እኔ ምን አውቃለሁ፣ እንደምታየኝ ካንተ እኩል ነው ቤዛንም እህቴን ያየኋትኝ። እሱም ካንተ እኩል ይኸው ስልኩን ስደውልለት ስልኩ አይሰራም። እኔ ግራ ተጋብቻለሁ። አንዷን እህቴ ምን እንደነካብኝ አግኝቻት እንኳን ይሄው ናፍቆቴን ሳልጨርስ በር ዘግታ ማልቀስ ጀምራለች። እኔ ግራ ገብቶኛል ሳሚ፣ ምን ማድረግ እንዳለብኝም አላቅም ትለዋለች። አይዞሽ ነገሮች ይዘገያሉ እንጂ ችግሮች እኮ ይፈታሉ። ሉላ አትጨናነቂ። ይኸው አሁን ላይ ቅንጅርትስ እያመንኩት ሰው እንደዚህ አድርጎኝ የለ እያየሽው እንደዚህ ተመሳጥረው ለካ ገንዘቡን የወሰዱት ከሱ ጋር ነበረ። አይገርምም? ግን እንደው እየሳቁ እየተጫወቱ ግን እኮ የሆነ ጊዜ ላይ እኮ አንቺ እኮ ግን ተናግረሻል ካስታወሽ ሉላ፣ ያን ጊዜ እኮ ማን ወሰደው እያልን ስንናገር እንደዚህ ከሆነ ጥርጣሬማ ያንተ ቤተሰቦችም ማለቴ ማማዬ ሳይሆን ቅንጅርትን ብልሽኝ ነበር ካስታወሽ። አላቅም ሳሚ፣ እኔ አሁን ላይ የማስታውሰው ነገር የለም። ግን ደግሞ ይሄም ቀን አልፎ ደግሞ እናየው ይሆናል። ለማንኛውም አሁን አንተ ራስህን አረጋጋና ሱራፌልና ቤዛን የምናስማማበት መንገድ መፈለግ አለብን። ባይስማሙም እንኳን ችግራቸውን ልናቀው ይገባል ትለዋለች። እሱ ትክክል ነሽ፣ አዎ መፈለግ አለብን። ሱራፌል አሁን ላይ ጩኸት ላይ